እንደምን አላችሁ ውድ አድማጭ ተመልካቾቻችን፣ የሲያልቋዛ ቤተሰቦች እንዲሁም የህልማለም ዩቲዩብ ቤተሰቦች፣ ዛሬ ደግሞ ስለ ድሮይንግ ወይም ንድፍ ስራ ነው የምንመለከተው። የንድፍ ስራ የስነ ጥበብ ስራዎች ውስጥ የመጀመሪያውና መሰረታዊ የምንለው ነው። ያው እንግዲህ የካሜራው እይታ ጋለሪ ጨለም ያለ በመሆኑ ያለውን ነገር በጥንቃቄ ያው እያላችሁ እዚህ ጋር የምትመለከቱት የንድፍ ስራ ነው። ይህ የንድፍ ስራ ምንድነው? በመጀመሪያ ደረጃ ሞዴል ይቀመጣል። የተቀመጠውን ሞዴል አስመስሎ መስራት ላይ ነው የሚሰራው። የሚሰራበት ማቴሪያሎችም እርሳስ ስንት አይነት እርሳሶች አሉ? ከኤች እስከ ቢ8 ድረስ በጣም ብላክ እርሳስ የሚባሉ አሉ። በምን እንደተሰራ ወደኋላ ማሳያችሁ ሆኖ ይሄ በብዛት በፊክሰር ነው የተሰራው። በፊክሰር ነው። ፊክሰር ማለት እጅግ በጣም ቀጭን የሆኑ በ0.7 እና 0.5 ኢንች እነዚህም ከፍላት ኤሪያ ላይ ወይም ከአንድ ወረቀት ላይ ስሪዲ አድርጎ እንዲመጣ አድርጎ መስራት። እሱ ብቻ ሳይሆን ስሜት፣ የስዕሉ ስሜት ምን አስቧል ብለን በቋንቋ መናገር እስከምንችል ድረስ ማምጣት የሚጠይቅ የስዕል ስራ የሁሉም የቀለም ቅብ የሌሎቹም የስነ ጥበብ ስራዎች ንድፍ መሰረት ነው። አሁን እዚህ ጋር ላይ ስንመለከት እንደምታዩት ይህ ሰው ግንባሩ ላይ የምንመለከተው ስሜት አለ። እዛ ተነስተን ወደዚህ ስንመጣ ይሄ አሁን ቅርጽ ቅርጻቅርጹን በንድፍ ስራ የተሰራ ነው። ቅርጻቅርጹን በንድፍ ስራ ሰርተን ቅርጻቅርጽ መሆኑ እስኪታወቅ ድረስ ለመስራት እጅግ ጥበብ ይጠይቃል። እዚህ ጋር ላይ እስኪ መገራረድ ስለሚኖር ይህንን እናወርድና ላሳያችሁ። እሺ፣ በተጨማሪ እዚህ ጋር ላይ ስትመለከቱት ይህም የቅርጽ ስራ፣ ይህ የቅርጽ ስራ የሐውልት ማለትም የሐውልት የቅርጽ ስራ ነው። በእርሳስ ተሰርቶ ሲመጣ ስትመለከቱት ቅርጽ መሆኑ ይናገራል። ይሄ እንዲናገር አድርገን የምንሰራበት ተደርጎ የሚሰራበት ምንድነው? ጨዋታ፣ ቅል፣ መስመሮች፣ ቅል፣ ሻዶው። እንግዲህ ከብርሃን ምንጭ ተነስተን ነው ሼድ የምናደርገው። የሼድ አይነቶች ኮር ሻዶው እና ካስት ሻዶው የምንላቸው አይነቶች አሉ። እንዲሁም ስሪዲ ፍንቅል ብሎ ለኛ ስሪዲ ፎርም ሆኖ እስኪታይ ድረስ የምንሰጣቸው መስመሮች እያንዳንዳቸው መስመር ተቆጥረው ዋጋና ትርጉም ተሰጥቷቸው ሲቀመጡ ይህን ስሪዲ የሚያመጡ ነው። እዚህ ላይ አንድ መስመር እንኳን ተሰጥቶ ከእውነታው ማለትም ከሚታየው ኦብጀክት ውጭ ቢቀመጥ ይህንን ስሪዲ ቀርቶ ይህን መልክ ሌላ ሊያመጣ አይችልም። እንደው ስላችን የበለጠ ነው የሚበላሸው። ይህን ይመስላል የንድፍ ስራ ነው። የስነ ስዕል ስራ ተነስተን እዚህ ጋር ስንመጣ የምታያቸው ናቸው። እነዚህ ስራዎች እንግዲህ ባህል፣ እድ የደረጃ ፈገግታ፣ መከፋትን፣ ቁጣን፣ ደስታን በመስመር ማምጣት ማለት ከሁሎችም የስነ ጥበብ ስራዎች የንድፍ ስራ መሰረት መሆኑ እዚህ በላይ ይናገራል ማለት ነው። እዚህ እንደምትመለከቱት እንግዲህ ጥላና ብርሃንን በሚገባ ለማስቀመጥ የምንጠቀማቸው ቅቦች የብርሃን ምንጫችን መሰረት አድርገን ወይም ደግሞ የሰውነታችን የስከለተን መዋቅር የምንለው መሰረት አድርገን የምንሰራው። አሁን እንደምታዩት እንግዲህ ካለኝ እንትን አንፃር አጥንቶች ወጣ የሚታዩ ናቸው አለ። እነሱ አሁን ብርሃን የሚታይባቸው ናቸው። ብርሃን የሚታይባቸው እንዴት ቦታ ላይ ይቀመጣሉ፣ በየትኛው አይነት ብርሃን ይሰጣሉ የሚለውን መሰረት አድርገን የምንሰራቸው። አሁን የተመለከትናቸው ሙሉ በሙሉ የእርሳስ እና የፊክሰር ከሰል የምንሰራቸው የንድፍ ስራዎች ናቸው። ወደ የሚቀጥለው ፕሮግራማችን እስከምንደርስ ድረስ ከትንሽ እረፍት በኋላ ተመልሰን እንገናኛለን። ሰላም።